ቸር አሳድረን እባክህ። አላየ ቸርባባቸውን ባትልና እናንተ ማነህ? እኔ ማነህ? እኔ መላከ ሞት። መላከ ሞትን ምን ፈልገህ ነው? አንድ ሰው ልወስድ መጥቼ አንድ ሰው ብቻ ነው የፈለግከው? አዎ እሷን ውሰድ። ኧረ እኔ ሁለት ነፍስ ነኝ። እሱን ውሰድ። ሌላ ሰው ይሄ ነው ሲልሽ መስማት የለብሽም። እኔም ሌላ ሰው ይሄ ነው ሲለኝ መስማት የለብኝም። እንግዲህ ያው ፍቅራችን ያው እስከ ሞታችን እንግዲህ አንቺም እንዳከጂ እኔም እንዳልከዳሽ በይው እንግዲህ እንተማመን። እንደው ብናደርገው ነገ ሰው እንዳንጨት ተሰባሪ ነው። ሆናለሁ ይላል ያሁን ሰው ኋላ ገባ ወዲያ ለሀገር ሲያባብል ይላል። ባልጋ ባልጋ ካገባን ወዲያ ይገባል ባለጋ ይባላል። እንደው አንተ አሁን እስቲ እንደው ኧረ ስራ ለንጋ የሚባል የለኝም። አቤት ኧረ ተው ማዱ አስወጣ። ተው ግድ የለህም ተው። አይ ኧረ ተው አታንከርክረኝ ተው። ቆይ ግድ የለም ቆይ ምንኛ እንደው መጫወት አደረገኝ። እንደው ያደረስና አይ ነው ሙና ነው ምን ትላለህ? ወልዲያ ቶልታ ነው ለቤቱ ካፍላለሁ ብዬ እንደዚያ ነው። አይ የሰው ጓዝ ለምን ተነካደ? መከራዋን እያየ ፍርዷ ነው እንጂ አረገኝ ደርሰህባት አይደል? አረገኝ አንተስ እንዴት ብለህ? እንደው ተመስገን ነው። እኔማ የምታየኝ ይህን መንገድ መንጣት አይሆን መጣሁ ደረስኩ። የተሻለ ነው። ኧረ ተመስገን ነው። እስኪ እንደው እዚህ በርከክ በል። እሺ በርከክ በል። ኧረ አንተ ራስህ ተነስቼ ቁጭ በል። ምን ደህና ተገኘህ? እንደው ለአንድ ጉዳይ ፈልጌህ እንደው በጣም እንደው ለጥብቅ ጉዳይ ነው የፈለግኩህ። ኧረ እንደው በሰላም ነው? እንደው ሴት አጥቼ ብታይ እየተጥመነመንኩ እየተከነከንኩ እንደው ብትፈልግልኝ ብዬ ነው። ሴት አጥቼ እንግዲህ ቤት ላገኘው ብዙ ስራ አላገኘ አልኩህ። አሁን እኮ አጋጣሚ ነው ያገኘሁት። ያችን እንትናን ታውቃት የለ? ማናት? ትርንጎ ወይ ናት? ትርንጎ እኛ ሰላም ጎርፍ የወሰደ አታስታውሰው? ያቺ ትርንጎ የእናንተና ጎረቤት ያለው? አዎ እሷ አረገኝ። እንደው እሷ በብዙ አልክም። እንደው ባለፈው አንድ ሰው መጠጥ ቤት አይቻት ልቤ ከጅሯል። ቆይ እንደው አላገባህም እስካሁን? ኧረ የለም እንደው እንዳሰበኝ ብቻ እስካሁን ነገር ያየሁት ነገር የለም። ግን ባንተ አትፈልጋትም? መሬት ጎድጓዳ መሬት አላት። እንደው እንዲነግረኝ ታዲያ ሰው ላክ። ኧረ ያላክና ሰው አሴ ሂጅ። ኧረ ነውር ነው። ኧረ የዛሬ ሰው ቢልኩት ለሌላ ነው የሚያደርገው። ምቀኛ ነው ራሱ። እስኪ እንግዲህ ቅና። እንዴት አደርክ? እንዴት ብለሃል? አሞህ እያሉ ኧረ ምን ትላለህ? ዝም ብሎ ይሄ ማግባት መፍታት ነው። ደግሞ ሆነ አንዲት መንደር አንዲት ትርንጎን ታውቃት የለ? እሷን ደግሞ ይስጭልኛ እንደው ጠይቅልኝ ብሎ እሷን ጠቁሜው አሁን እንደገና ሰው ላክ ብሎ ደግሞ እንደገና ያሸፋፍናል። የማይረባ ነው። ኧረ ሰውዬው ሰው አይፈልግም ጠይቅ ስትለው ደግሞ ነገ እንዲያብሎ ለመሄድ እንዲያመቸው አይደለ? እንደው ዝም ብሎ ሀጂ ነው። ዝም ብሎ ነው በጣም ሀጂ ነው። ሰው ላክ ብለው ሰው አያስፈልግም እያለ ታዲያ አንተን ተላክኝ እያለ ነው ነው ምን ለማለት? ኧረ ዝም ብሎ ሄዶ ብቻውን እንትን ነው እንጂ ያሳይራራ ገቢያ ገባ ማይራራ። አዎ ሰው እንዲያውቅበት አይፈልግም። ለማን ነው እንዴ? አንተ ስንት ያግባኝ? ኧረ እንኳን ማውቃቸው ወደ 4 ናቸው። አትሲት አዎ ሁለት ያለ ማይራራው ለቀላጭ። አዎ ዝም ብሎ መጠጥ ነው የሚወደው። እንዲህ ያለው ቢያገባም ነገ ይፈታል። አዎ አሪያ ሰው እንዲያውቅበት አይፈልግ። ዝም ብሎ እንዳይረን የሌለውን አለኝ ይላል። የማንንም ዝም ብሎ እየጋፋ እንዲያው ጤነኛ የሆነን ብለህ ነው ይኸውልህ ይመረመር ብለህ ነው።
እንጃ ያማ ሴቶች አይደሉ ሴት ጡት እንጂ ልብ የለውም ይባላል። ሴቶቹ ናቸው እንጂ ለሁሉም ለይቱ ብሎ አይደለም ለማምጣት ከተማ ነው እንጂ ባላይ እስራኤል ከተማ ነው የሚለው ዝም ብሎ በጃጃን ዝም ብሎ ምን ነው ኩፍሴ ነገር ነው እንዴው ሳይሰራ ይብላል። አሪያ ዝም ብሎ የሌለውን አለኝ አፈሪ ብላ የሌለውን አለ አረባ ሙልጫ ያለው ለቀላጭ ማሊያጨለት ብላ አረ እሱ ሳላ ፈቀላጤ ነው አፉ አሳማኝ እኔ ሌባ ሽማግሌ ላካላ ለመብላቱ ዝም ብሎ ውስ እያለ አንዱ ለአንዱ ደግሞ ሰው የተጣላ እያለ እያጣራ አደሩ ያው ነው እርሻ ያርስ ይሄ ቦታይቱ ትመስክር ድንጋይቱ ቦታይቱ አቺው ነው ጧት ማታ አስር ውሎውን የሚቀመጠው ሌላ ስራ የለው ከጣፊ ዘዋሪ ምን ጅል አድርጎኝ ነው ራሴ ሂጅ አመጣት እንደው በእግሪም የሆነ ቤቷን ነው ማን ልጠይቅ እንዴ እንታይ መንደሮ እንዳልጠይቅም የሉም መሰለኝ እቺ አርጋ ነው መንገዱ አየህ እቺ ናት ደግሞ ውሻ እንዳለ እንደው ለጥራ እንዴ ሰው ያው ቻይላል እንደው አንዱ ቀድሞኝ እንዳይሆነ ይወጣ አቤት ናላችሁ ደህና አውላን ዘር መስኪን ደህና ዘር መስኪን ደህና ናችሁ ዘር መስኪን ምን ደህና ተገኘ ቁጭ በልና ወዲህ እሺ ረክላለው እንደው ለአንተ ነገር ማለት ምን ደህና ተገኘ እንደው ደህና ናችሁ ደህና ነን እግዚአብሔር ይመስገን አረ ማማ አለሽ እንጂ የነቃ እያጠብሽ አይደል እንዴ እንዴት ይደረግ ታዲያ ዕቃ ሳይታጠብ ይበላል አረ ቀንቶኛል በይኝ ዛሬ እንደው ለአንድ ጉዳይ መጥቼ ቆይ እንደው ደግሞ አስቀድሜ ቃል ሳላስገባ ምንድነው ምን የምን ጉዳይ ነው እንደሆነ ሰው ሳማክር እንደው ሚስት እየፈለኩ ነበርና እንደው እሷ ላይ በቃ ስራ ፈታ ላይ ምናምን ብሎ ጠቁሞኝ እኔ እንኳን ለህድል ወይ ሽማግሌ ላክ ቢለኝ ለማጉል ገመና መዋጣት ነው ለራሴ ታዲያ ለው የመጣሁት እንግዲህ እንደው ምን ትያለሽ ታዲያ ምንድነው ጉዳዩ እንደው እንግዲህ ያው ለትዳር ጉዳይ ነው እንጂ ምን ለአንድ ቀን ቀምሶ መሄድ አልመጣ እኔ እንደምታይ ወደፊቱ ተጋብተን ትዳር እንድንመሰርት ነው እንጂ እንደው አሁን ትዳር እንደው የሚሆን አለ ብለህ ነው በዚህ ቀን ምን ትዳር አለ ብለህ ነው አረጋኝ አላ እንጂ እንደኔ ጎጆ ጠምቶሽ ከሆነ እኔ ጎጆ ጠምቶኝ እንግዲህ እኔ የሚበላ የሚጠጣ እህል ሞልቷል ምን ቸግር ብለሽ ሴት ነው ያጣሁት አንተ ሰው እኮ እንደዚህ ነው ሲመጣ እኮ እንደ እያለ ነው የሚመጣው ኋላ ነገር ያመጣል እንጂ አትሰቢ ያ ምን ችግር አለው አይተሽ ትመጪል አልሆነና ወይኔ ከስናሽ አይፈርስ ወይ ይሄ ያለ ነው እንደዛ ነው አንተ አቀስናን በላይ ነው እንጂ እንደው መሄድ መንጣቱ መቁጠሩ ምን ይሰራል ብለህ ነው የመጨረሻ የሚሆን ሰው እኮ ጠፋ ያንን በኋላ ታመሰግኝ ያለ ዞሮ ዞሮ እንግዲህ ላይ ሆናል መጣሁኝ እኔ ሁለመናውን እና መሄድ መንጣቱም እንደው አስቸጋሪ ነው እንደው እኔ የምልህ እንጂ እንደው ማን ነው አስሯለኝ ብሎ የነገረህ አረ እንደው አንዴ ተባረከ ነው ማን ነው የሚሉት አንዴ ያው ነገሮችን አወዲያ ወዲህ ሲያረግ የሚሆን እንዲህ ድንጋይ ላይ ቦታ የተለየ ማን የምትባል ጋሪያ ቦታ አጭ ቁጭ ብሎ ወግ የሚችል እሱ ነው የጠቆመኝ እርሻው በይታዩን ባጭ ለብሶ ነው ያለው እርሻውን አንድ ቀን ቆፍሮ ታያውቁ ያና አበበ የሚባል አንዳንድ ቀንም አንቺ ጠላ እየመጣ ይጠጣ መሰለኝ ሽማግሌ ያስታረቅ ይያለ ኧረ እሱ ነው አይደል አዎ እሱ ነው የጠቆመኝ ለህዲዳ ላይ ተው ብዬ ራሴ መጣሁ አይደል እንደው አንተ ዛሬ ያለኝ ብሎ ሲነግርህ እንደው ዝም ብለህ ራስህ ትመጣለህ እንደ ሽማግሌ አትልክም እንደ አንተ ራስህ እንዴት ደፍረህ ነው መተል ጠይቅ ብለህ ያሰብከው ዛሬ ሽማግሌ ሆዲህ ነው አይሆንም ሽማግሌ ዛሬ መላክ ዝም ብሎ አንድ ነገር ላንቺ አንድ ነገር ለኔ እያለ የባሰ ያራርቀና ብዬ ነው እኛው ብንተማመን ይሻላል ብዬ ነው በሰው ያልተጨረሰ ነገር ያልፈጁት
ያፋጃል ሲሉ አልሰማህም? አባቶቻችን ሸቀው አሁን አንተና እኔ እንደው ብናደርገው ነገ ሰውና እንጨት ተሰባሪ ነው። ሆናለሁ ይላል ያሁን ሰው ኋላ ገባ ወዲያ ለሀገር ሲያባብል ይላል ባልጋ ባልጋ ካገባን ማወዲያ ይገባል ባለንጋ ይባላል። እንደው አንተ አሁን እስቲ እንደው ኧረ ስራ አለንጋ የሚባል የለኝም። አቤት አንቺን የመሰለ ነው ባለንጋማ ታራ ቀዳም ጀማለሽ ችግር የለም በልሽ። እስኪ እንግዲህ ዛዲያ ዘመድ ጋር ልምከርና ያልፈጁት ያፋጃን ነው ቤተሰብ ሀሰው ጋር። እስኪ አንተም ደግሞ እኔን ጠይቀህ እንደመጣኸው ሁሉ እስኪ እንደው ማን ነው እንዴት ነው ነገሩ? ስራውስ እንዴት ነው? ጸባዩስ እንዴት ነው ብዬ ልጠይቅና ከዛ ደግሞ ወይንስ አጣሪ ችግር የለም ባንኳ በሞዬ አረ ጥላት አልገባብኝ ባንኳ ሀገር ያውቀኝ ነው። ችግር የለም አንተ ስራ ካለ ችግር የለም። ዙሮ አንቺ እንግዲህ ዝም ብለሽ ቤት ብለሽ እኮ ነው። አንተ ጥሩ ሰው ከሆንክ ሰው ስም በደጅ ነው። ችግር የለም በሌላ ቀኑ እንዳይራዘም ድሮ እንቅፋት ይገባና ማለት ሌላ ተንኮለኛ እንዳይገባብን በአጭር ቀን ዝም ብለሽ አሁን እመጣለሁ ተመልሼ ነገ በቃ ነገ ዛሬ አትበሉ። እሺ ምከር። እሺ አዎ ያ ነው ምን ያቸኩላይ ብለህ ላይ ተቻው ተስፋ ቆርጫ ስሩ እንዳይቅርብኝ ብዬ ነው ተቀምጬ የነበረው። ደግሞ የሆነን ከተባለ ከሰው ጋር ተነጋግሬ እሺ አረጋዋለሁ። ያው ምቀኛ ያው ውዝፍ አሰማ መጥቶ ነው የሚያጣላን። እናቴ እስቲ እንደው አንድ ነገር ላወራሽ ነበረ። እንደው እየሰማሽው ነው ይሄ ሰውዬ የሚለኝ? እየሰማሁት ነው። እንደው ወዲያ ምን ይሻላል አንተ ያለሽ? እንደው እኔ አርፌ ብቀመጥ እንደተቀመጥኩ ይሻላል። ቆየ እንደው ሄዱ መጡ መባሉ አሰለቸኝ። እንደው ላግባውን ታያለሽ? እንደው እንዴት ላድርግ ታያለሽ? ልጅ አግቢው እንጂ ሀሴቱ ወንድ ይሻላል። መቼስ ደግሞ ታይዋለሽ። አግቢው እንጂ ደጃፍም ወንድ ድንቅ ነው። ደጃፍም ይሰራል እኮ። አዎ እንደው እኔማ እንደው መሄድ መንጣቱ እንደው ያልሆነ እንደው ብዬ እኮ ነው። አራራ እንደኔ ዛዲያ አግቢውና ሀሴቱ ይሻላል። ልጅ አግቢው እንደው ይሻላል ብለሽ ነው እንግዲያስ? እስኪ ደግሞ እናይ ወይንም እናያንም ላማክራቸውና ያው እንግዲህ ሲመጣ ምላሽ እንዲሰጠው ብዬ ነው አማክሬ ብዬዋለሁ። እኔም እንደው መቼም እንደው በራሱም ሲመጣ ጊዜ እንደው አውቆ ሰው ገመናው እንዳይሰማበት እንደው የመጣው ይሁን ብሎ ኋላ ዲያ ነው ብዬ እኮ ነው እናቴ። አረጋ ዛሬ አንዲ ሲቆላመን የወንድ ጦር ኮዲያ ነው ልጅ አግኑና እሱማ እውነትሽን ነው። ሲራሱሽ ያመላልሱሽ ተብሏል። እንደው መሄድ መንዳቱ አስጠልቶኝ ነው እንጂ ድንቅ። ኧረ አግቡ ድንቅ ላማክራቸው ድንቅ እንግዲያስ አግቡ። ቀናይ ዛሬ ህልሙም ጥሩ ህልም ሳይ ነው ያደርኩት። እዚህ ቤት ዳንተ የሉም የት ወይ? አቤት። ደህና አደረሽ? እግዚአብሔር ይመስገን። እንዴት አደራችሁ? እግዚአብሔር ይመስገን። ደህና አድረሃል? ደህና ናችሁ? ደህና አድረሃል? ደህና ይመስገን። አይ ያለ አደረሽ? ደህና ሰንብተሃል? ደህና ናችሁ? እግዚአብሔር ይመስገን። ደህና እንዴት ናችሁ? አለን እግዚአብሔር ይመስገን። ደህና ናችሁ? ደህና እንዴት ነው? ድንቅ ነው። ምን የምታየው አንቺ አተለየው ደክቼ እንቅልፍ የሚባል ነው። እንዴት ነው? እንዴት እንቅልፍ ስራ በዛ? ኧረ ሀሳቡ እንደው በቃ በህልሜ ጌታ ያየሽኝ እንጂ እንዴት ይሳካ ነው መሰለኝ። ህልም አይተህ ነበር እንዴ? መጣ አይቻለሁ። እና እንዴት ነው? እንደው እኔ እንግዲህ እንደው እኔ ምን አውቃለሁ ብለህ ነው? እንደው ልቤ እኔ እንኳን እንደው ብዙም አልከጀለኝም።
እንደው ምልህ በአሁኑ ሰዓት ሰው የለም። እንደው አጉል ሆናለሁ ነው ሰው የለም። ግን ያው ቤተሰብ እያማከርኩ ነው የሰነበትኩት። አዲያ መቼስ ሀሴት ወንድ ይሻላል። ወንድ ብቻውን ሴት ብቻውን ምንም ዋጋ የለውም፣ ያስከብራል ብሏንኝና እዩ ቢሆን ይሆናል ባይሆን ሲራስሽ አመላልሶሽ የሚባል ነገር አለ። ተይ አትገርግሪ ነው ያሉኝ ቤተሰብ። እንኳን እኔ እንኳን ብዙ እንትን አላለኝ ነበር። እንደሱ ነግሬሻለሁ እኮ ዞሮ ምን እኔና አንቺ አዳ ባይሆንስ አይተሽ ትመጪ ምን ችግር አለው? ይሄ ግን ይሆናል። ይጎልብሽ ነገር የለም፣ ችግር የለም። ላይሆን ድረስ ተንከልክል የመጣው እኔ እኮ እንዴት መሰለህ እኔ የማስበው አሁን የመጨረሻ በቃ አንጀት በላይ ወድሻለሁ ምን ይሰራል? አንጀት ሆኖ የመጨረሻ በቃ ከዚህ በኋላ በቃ የመጨረሻ ፍቅር እስከ መቃብር የሚሉት ነገር አለ። በቃ የመጨረሻ እንደው ሲሆን በቃ ብዬ ነው እንደዚያ ነው። አዎ እኔ ማሳብ እንደዚያ ነው። መጡ ሄዱ ያስጠላል ብዬ ነው እና የመጨረሻ ወድሻለሁ ኋላ ደግሞ ሌላ ነገር የመጨረሻ ነው። ዞሮ ያለውን ነገር እንግዲህ አንቺ ቤተሰብ ጋር መክረሽ ከሆነ ቁርጥ አድርገሽ ንገሪኝና የመጨረሻ ነው ሆኜ ከሆነ ያው ቃየን ጠቅልሌ ነው የመጣሁት። እንግባ ያው እንግዲህ እንፈራረመው ነገር ካለ እንፈራረም እንግባና ቃየን ጠቅልሌ ነው የመጣሁት እኔ ንብረቴ እንዴት በአንድ ጊዜ ጠቅልል አድርገሽ ትመጣለህ? ዞሮ እንደምትሆኝ አስር ልብ የሰለከችለሽ ልቤ ደንግጦብሻል። አስሮ የመጨረሻ ባልና ሚስት ነኝ እና ህልምም አይቻለሁ። አሁን ዞሮ እንግባ ወደ ቤት። እሱማ እኮ ባልና ሚስት አንድ እንጨት ይቆረጣሉ ይላል። እንግዲህ እኔ ምን አውቃለሁ የታየህን እኔ ካልክ ዘዲያ እንግዲህ እንዲሁ ኋላ ነገር እንዳታመጣ እንጂ እኔ ኧረ የለም አላደረገውም ጭራሽ። ምን ይባላል እንግዲህ ፈጣሪ የፈቀደው ነገር ካለ ግባ ወደ ቤትሽ። ለማንኛውም አዎ እኔ አንኛ ነው የመጣሁት። ተቃየን ጠቅልል ያለኝን ንብረት ይያኔ የመጣሁት። ደህና ዋላችሁ? እግዚአብሔር ይመስገን ደህና ብለሃል? ኧረ ምኝታ ወደ መደቡ ነው ወደ የቱ እንደ ናዚህ እሺ ወደ ወሃዛ ገና ነው ግን ቁጭ ነው ናይ ይጭትሻለህ። አዎ ምኝታውም ሰፊ ነው። ልጅ ቢወለድ ወደ ይጠጋ ብሎ ልጁ ይተኛል። ኧረ አዎ እሱማ እንግዲህ ታስቦ መኖሪያ ተብሎ የታሰበ አይደለ? እሱማ ጎበዝ ልጁ አንዱ ልጅ ይተኛል። የእናንቺ ኧረ ችግር የለውም። ምኝታው ወንድሜዋ እንዲያለ የምኝታው አያስቸግርም። እንደዚያ ነው። ኧረ እና ምን ይመስልሃል? እንዲሁ እንግዲህ ለእንጂ ወዴት ብቻሽ? ኧረ ብዙም እናዋጋዋለን እንግዲህ ሰዓቱም እየመሸ ስለሆነ ያው እንግዲህ እንደው እኔ የፈራሁት እኮ ኋላ እንደው ከሌ ገቦ መባሉ አስጠልቶኝ ነው እንጂ እኔማ ሰው ሳልፈልግ ቀርቼ መሰለህ። እንዴት ነው? ሰላም ናችሁ? እንደው አንተዬ ሞፈር ዕቃ ሰጠኝ ብዬሽ መጥቼ ውስጥ ቦታ ነው የሚለው። ኧረ ኧረ ምን ትላለህ? ደግሞ ሞፈር ዘመት ነው ደግሞ በዚያ ጥዬው መጥቼ ደግሞ አይደለ አስር ያህል ማመላለስ እያለ እንደው ስማ እንጂ ያነ ሰውዬ አግብቷት ናችሁ ነው እሱ ጋር ያየኋት? ማግባት ብቻ ሳይሆን ምን አርግዛ ጅሬ ወሰደ። ኧረ ተው እንደውም ጊዜው ይኸው አይደል ዝም ብሎ የኖረ ነገር እንደው አይሰጥም። አይ ኧረ ዋጋ የለም። በቃ እንግዲህ አንተ ቻው እንዲያው ግባ ተሄድ። እኔ አልሆነልኝም። ዙሮ አንተ ሂድና ገበያው
አቀናንተህ እንደው በርበሬም ጨውም ገዛስተና እንጂ ለዘር ያለ ቢገዛነ ኧረ መሄድ ያቃተሽ ገና በ7 ወርሽ አይሆንልኝም ብለሽ እንዴት ነው? አቅሜን እኔ ነኝ እንጂ የማውቀው ገበያ እኔ አልሆነልኝም። ዞሮ ጎበዞቹ እስከሚወልዱ ድረስ ገበያ ይሄዳሉ። ያቺ እንትና ሚስት በባለፈው አላየሻትም እንዴ? አዎ ገበያው ወልዳ ስትመጣ ያኮ ነው ችግሩ። እኔ እኮ መጀመሪያ የተናገርኩት ይኸውልህ እንደዚህ ነው መተዛዘን እንደዚህ ነው። እስከ 8 ወርማ ኧረ እኔ አይሆንልኝም። ዝም ብለህ ሂድና ቀኔም እንግዲህ እየተዳረሰ ስለሆነ ክረምት እየመጣ ነው። ዙሮ በዝናብ በጭቃ መከራህ የምታይ በአህያው ሸብለድ አድርገህም ቢሆን ዘክዳ አቅንተህ ምንም ዙሮ የሚያስፈልግ ነገር ገዛዝተህ ና ተው። እኔ አጉል አይሆንልኝም። አጉል ሻሪያ ቤት ቀር ብለሻማ እሄዳለሁ እንጂ እና እንኳን ገበያ ልሄድ እያየኸኝ አይደል? እስኪ ፈሪውና አላሸክም እንደው አፍቷችሁን ብቅ እያልሽ አመላክች እንጂ ነው። እሺ እንደው የሚጭንልህ ሰው ብታገኝ መንገዱ ላይ ሲጠይቅ አይ እንደው አልወድኛ ምን ላድርገው? እንደው ብቻውን ታዲያ ነው እንግዲህ እናደርገዋለን። እያስከፈልኩኝ ነው። አንቺ ብርሽ እንግዲህ እንዴት አልክ? ደህና መጣህ? አዎ ዘይት ተወዶ አረጋ ምን ሁለመናው ተወዶ የለ እንደው ዘይት ድንቅ ገዝተሃንኛ ምን ላድርግ እንግዲህ እንደምታየው እንግዲህ ያው አንቺን ማንገላታቱን ብዬ በሳምንት ተምተጅ እኔማ እንደ አቅሜ የማይሆን ሆኖ ነው እንጂ በጣም ነው ስጨነቅ ያልኩትኝ። እንዴት ብሎ መጥቶ ይሆን እያልኩኝ እንግዲህ እቺ ነው ወጣብኝ እስከምትወልጂ ይሆንሻል። ደግሞ ሀወለሽ በኋላ ራስሽ አጃለሽ። ያው እንግዲህ አንቺም ሌላ ሰው ይሄ ነው ሲልሽ መስማት የለብሽም፣ እኔም ሌላ ሰው ይሄ ነው ሲለኝ መስማት የለብኝም። እንግዲህ ያው ፍቅራችን ያው ስተለተሞታችን እንግዲህ አንቺም እንዲያከጂ እኔም እንዳልከዳሽ በይው እንግዲህ እንተማመን። አረ እንደው ችግር የለም። እኔ እንደው ቅድም ትንሽ ገበያ ሄድ ስለህ እንዲያስትለኝ እስከ 8 ወር እስከ 9 ወር ድረስ እየሄዱ ነፍሰ ጡሮች ይገበያሉ። ይሄ ዝም ብሎ ለሚስቱ የማያስብ ወንድ ነው። በ9 ወር በ10 ወር ሄደ በ8 ወር ሄደሽ ገበያ ግብይ የሚለው ሴት ልጅ ከ3 ወር በኋላ በባህሪው እርግዝና ብዙ ነገር ያመጣል። እንኳንም በጸባይ ራሱ ያነጫንጫን ይደክማን፣ እህል አያስበላህም፣ ብዙ አይነት ተሰጧል። ስለዚህ ባል ለሚስቱ ማዘን እንዳለበት ነው የተረዳሽ። ስገባ እንዲያብለኝ አሁን እንዲያስትሬት ትንሽ ተቀይሜ ቆየ። አሁን ደግሞ ወዲህ እንኳን ያልኩህን ሰምተህ ክረምት ሳይመጣ እንኳን ግዛ አስተመጣ። እንግዲህ አንተና እኔ ያው መቃብር ይለየን ነው። ችግር የለውም። ምን ችግር የለውም። ብዙ የሚሉ አሉ። በያ ሁሉ እንደ መስማት የለብሽም። ጎረቤት መቼም ነገር አጣይ ነው። በቃ እንግዲህ ያው ፍቅራችን ፍቅር ተመቃብር የሚሉ አሉ አባቶቻችን። ያው ነው እኛ ሻራ ሳደረ ተባክ አላይ ሰርባባቸውን ባተለለ ናንተ አቤት ማን ነው የሚጣራ? አቤት ማን ነው? እኔ ማን ነው? እኔ መላከ ሞት ምን ፈልገህ ነው? አንድ ሰው ብቻ ነው የፈለከው? አንድ ሰው ልወስድ መጥቼ ነው። እሷን ውሰድ። ኧረ እኔ 2 ነፍስ ነኝ። እሱን ውሰድ።